ሰላም ሰላም፣ እንዴት ናችሁ? ውድ የማሚ ስፖርት ቤተሰቦች፣ ለዛሬ ይዤላችሁ የመጣሁት አጫጭር የስፖርት መረጃዎች አሉ። ከመረጃዎቹ ጋር ማሚ እባላለሁ። ተከታተሉ። የቀድሞ የኒውካስል ኮከብ አለን ሽረር ስለ አርሰናል ተከላካይ ጋብሪኤል ማጋሌሽ ምርጥ ብቃቶች ሲናገር በሁለቱም የግብ ክልሎች ወይም ቦክስ ውስጥ ወደ ውስጥ የሚጣሉ ኳሶችና የቆሙ ኳሶችን ለማግኘት የሚያሳየው ፍላጎት እጅግ አስደናቂ ነው። እንዲሁም በመከላከልም ሆነ የማዕዘን ምት ለማጥቃት ወደፊት በሚሄድበት ጊዜ ኳሱ በተደጋጋሚ የጋብሪኤል ጭንቅላት ላይ የሚያርፈው በእድል ወይም በአጋጣሚ አይደለም። የልጁ ሁሉ ነገር ባለው ብቃት ምክንያት ነው። እናም በሁለቱም የግብ ክልሎች ውስጥ እንዲህ ያለ ብቃትና ቴክኒክ ባለቤት መሆኑ በእውነት የሚገርም እና የሚያስደንቅ ነው። እንደሚታወቀው ጋብሪኤል ማጋሌሽ ከበርካታ ሳምንታት በኋላ በጉዳት ተጎድቶ ባለፈው ሳምንት አስቶን ቪላ ላይ ጎል ማስቆጠሩ ይታወቃል። እና ስለሱ ያለውን አድናቆት የገለጸው የቀድሞ የኒውካስል ኮከብ አለን ሽረር በሌላ ዜና እንግዲህ ሰሞኑን አሰልጣኙን ያባረረው ቼልሲ ከፈረንሳዩ ስትራስበርግ አሰልጣኝ ሮዜኒዮር ጋር ያለው ግንኙነት እየተጠናከረ እንደሆነ እየተዘገበ ይገኛል። በቼልሲ መካከል የሚደረገው ንግግሮች በጥሩ ሁኔታ እየሄዱና በከፍተኛ ደረጃ ላይ እንደሚገኝ ለማወቅ ተችሏል። እናም ያልተጠበቀ ልዩ ነገር ካልተፈጠረ በስተቀር የ41 ዓመቱ አሰልጣኝ የቼልሲ አዲስ አሰልጣኝ እንደሚሆን እየተዘገበ ይገኛል። ሆኖም እስካሁን ያለቀ ነገር ባይኖርም ስምምነቱ አሁንም እንደቀጠለ ነው። ምንም አይነት ነገር ሊያስተጓጉለው አይችልም። ከስትራስበርግ ጋር ያለው ውል እስከ 28 ድረስ የሚቆይ ቢሆንም አሁን ላይ ግን ወደ ቼልሲ ልሁ እንደሸፈተ ስካይ ስፖርት በዘገባው አስፍሯል። ወደ ቀጣይ ዜና ስናልፍ በስፔን ካታላን ደርቢ ዛሬ ምሽት 5 ሰዓት ላይ የሚደረገው የስፓኞል እና የባርሴሎና ጨዋታ እጅግ አነጋጋሪ ክስተት እየተዘገበ ይገኛል። የባለፈው ዓመት የስፓኞል ግብ ጠባቂ ወደ ባርሴሎና መዘዋወሩ ይታወቃል። እናም ዛሬ ምሽት በሚደረገው የስፓኞል እና የባርሴሎና ጨዋታ ላይ እጅግ በጣም በርካታ ተቃውሞችን በባርሴሎና በረኛ ላይ ዋን ጋርሻ ላይ እንደሚያሰሙ እየተዘገበ ይገኛል። አይጦችን ወደ ሜዳ ለመወርወር አቅደዋል። የስፓኞል ደጋፊዎች ጆዋን ጋርሻ ወደ ተቀናቃኝ ክለብ ማውራቱን አሁንም ድረስ አልተቀበሉትም፣ አልተዋጠላቸውም። እጅግም አውርረው እየተቃወሙ ነው። እናም አንድ ነጋዴ እንደገለጸው ከሆነ ደጋፊዎች ከአንድ ወር በፊት አይጦችን እንዴት ማግኘት እንደሚችሉ ምክር ጠይቀው እንደነበር ዘግቧል።